የምትሳደቡ ልጆች አራዳን እንዳትሉ። አራዳ እናቱን ያከብራል፣ እናቱን ይወዳል። ሄሎ ኢየሱስ የሰማ ነው። አዎ የሰማ ደውያለሁ እኔ ደውዬ ራሴ ወረቀት ነፃ አሰጋያየው ምንድነው ይሄ ነገር? ይሄ አግብቼ ነው ደክሞኛል አምላኬ እንዳልወር ገድፈኝ ሳልነግርህ ታውቃለህ ምን እንደጎደለኝ ቀረብኩ ስርቅ ነፍሴ አንተን ሲናፍቅ ፍላጎቴ በዝቶ ዓለም ሲያባዝነኝ ምረት ግን ስናፍቅ ከእግሮቼ ሳልገኝ ሞት እንዳትቀድመኝ ባዶነት የሞላው በፍቅርህ አምላኬ ዓለም አድክሞኛል አኖረኝ በልኬ። ይህንን ወረርሽኝ ከሌሎች ወረርሽኞች የሚለየው ምንድነው ካልን እንግዲህ በንክኪ የሚተላለፍ ነው። አብዛኛው ነገሩ በተለይ የበሽታ ምልክቱን ያሳዩ ሰዎች በሚኖሩበት ጊዜ ከነሱ የሚኖሩ ፈሳሾች ከነሱ የሚኖሩ የንክኪዎች ጋር የሚተላለፍ ነው። በአየር የሚተላለፍ አይነት አይደለም። ነገር ግን በጣም ተጠጋግቶ የሚኖር ድሮፕሌትስ የምንላቸው አሉ። በዛ ጊዜ ግን የመተላለፍ እድሉ ይጨምራል ማለት ነው። ስለዚህ ነው እጅን መታጠብ፣ የራስን ንጽህና መጠበቅ በሽታ ምልክቱን ያሳዩ ሰዎች በሚኖሩበት ጊዜ በጣም አላስፈላጊ ንክኪዎችን ሁሉ ጊዜ መቀነስ የሚለውን መስራት የሚያስፈልገው። የበሽታው ምልክቶችን የሚያሳይ ሰው እንግዲህ በወቅት ወደ ሕክምና ተቋማት በመሄድ የላብራቶሪ ምርመራዎችን ማድረግ ያስፈልጋል። ምልክቶቹ አብዛኞቹ ከሌሎች ምልክቶችም ጋር ተመሳሳይነት ስለሚኖራቸው በተለይ በትኩሳት፣ የጀርባ ህመም እነዚህ የምንላቸው ነገሮች ሲባል ለሌሎች ለጉንፋንም ለሌሎችም ያሉ ምልክቶች ስለሚኖሩ ለየትኛውም ቫይረስ ጥንቃቄ እንደሚደረገው የትኛውም አይነት ሰው ምልክት ሲኖረው ራሱን መጠበቅ ማህበረሰቡን መጠበቅ ያስፈልገዋል። ይሄ ለሌሎችም የቫይረስ በሽታዎቻችን ያግዘናል ያንን ጥንቃቄ ብናደርግ። ነገር ግን የትኛውም ትኩሳት ያለው ሰው ይሄ በሽታ አለው ማለት እንዳልሆነ ያው ማህበረሰቡ ሊረዳ ይገባል ማለት ነው። በበሽታው በተለይ በመለያ ተቋማት ያሉ ሰዎች በሚጠየቁበት ጊዜ እንደ ወትሮ ሁሉ ህብረተሰባችን ትብብሩን ሊያደርግ ይገባል ማለት ነው። እንግዲህ በበሽታ ምልክቶቹ በሚታዩበት ጊዜ እንደ ወትሮ በአቅራቢያ የሚገኙ የጤና ተቋማት ጋር ሪፖርት ማድረግ በ8335 እና በ952 ነፃ የስልክ ጥሪ ደግሞ መረጃዎችን መውሰድ ይቻላል። ለዚህ በሽታ መድኃኒት ምን አለው ተብሎ ከተባለ የመጀመሪያው መድኃኒቱ መከላከል። ስለዚህ መከላከል ላይ አተኩረን እንሰራለን ማለት ነው። ሁለተኛው ነገር ደግሞ የሚሆነው በሽታ ምልክቶች በሚኖሩበት ጊዜ በተለይ ደግሞ እንደ ትውከት እንደ ማስቀመጥ እንደዚህ አይነት ነገሮች በሚኖሩበት ጊዜ የውሃን በውሃ መተካት አስፈላጊ ስለሚሆን እነዛ አይነት ነገሮች የሰፖርቲቭ ህክምናዎች ምንላቸው አሉ። የትኛውም አይነት እንደ በሽታው ምልክት አይነት አንጻር የሚሆኑ መድኃኒትና ህክምናዎች ይደረጋሉ ማለት ነው። በዓለም አቀፍ ደረጃ ይሄ ነው መድኃኒቱ ተብሎ የተቀመጠ ነገር ለዚህ ቫይረስ በሽታ ባይኖረውም በሙከራ ላይ ያሉና ሌሎች ሀገሮች የሞከሯቸውንም ደግሞ በእኛ ሀገር ማምጣት የሚቻልበትን ሁኔታ ጀምረናል። በዚህ አስተላላፊነቷ የምትታወቀው የሌሊት ወፍ ስለምትኖር በተለይ በእነዚህ አይነት ቦታዎች ላይ በሽታው ወጣ በሚባልባቸው ቦታዎች ላይ ለበሽታ ተጋላጭነት እንዳይኖር ከነሱ ጋር የሚኖሩ ንክኪዎችን መቀነስ አንዱ መከላከያ መንገድ ይሆናል ማለት ነው። መከላከያ መንገዶች ውስጥ ምንድነው ከተባለ አንዱ እሱ ስለሆነ ነው። ግን እኛ ሀገር ሲመጣ ቤቱ ጋር መጣ እንዴት ሆነ የሚለውን ጥናቶቻችን ሙሉ ለሙሉ በሚያልቁበት ጊዜ የምናሳውቅ ይሆናል። ክፉ አይንካሽ ለያየ ዛሬ ሊያሾ ስቶሪዋ ላይ አልቻልኩም ጸሎት አድርጉልኝ ብላ ፖስት አድርጋለች። እጇ ላይ ደግሞ ግልኮስ አድርጋ ፖስት አድርጋ ሊያሾ ብላችሁ ሰርች አድርጋችሁ ማየት ይችላልላችሁ። እግዚአብሔር ይማርሽ ከወጣሽበት ችግር ድንግል ማርያም ታውጣሽ። ግን በጣም የገረመኝ ነገርና የዘገነነኝ ነገር ነው የምነግራችሁ ያሉት። ትላንትና ለትንሽ ደቂቃ 5 ደቂቃ አይሆን ላይቫ እየተከታተልኩ ነበርና የሆነች ልጅ ኮሜንት ላይ በዚህ ሳምንት በጣም ትልቅ ችግር ያጋጥምሻል ተጠንቀቂ ያለቻት ነበር። ከዛ ከስር ደግሞ ራሷ ልጅቷ ማለት ከስር ደግሞ ምን ትላጽፋች ከጓደኞች መሃል ደግሞ ተጠንቀቂያቸው አጠገብሽ ያለው ሰው ተጠንቀቂ እያለች እየጻፈችላት ነበርና እሱ ኮሜንት እንዳነበብኩት የእውነት ነው የምላችሁ ዝግንን ብሎኝ አማተብኩላት። በቃ የሆነ በቃ ምን ሆና ነው ብዬ ማለት ነው። ከዛ ስክሪንሻት አድርጌ ለሊያልክላት ብዬ ራሷ ላይ ያነበበችው መታ ትናገር ይሆናል። ያ እግዚአብሔር ነው የምላችሁ ያለው ትሪከር የተደረገ ካለ እዩት። እንዲም ስለመጠጥ ነገር ነው ያወራች የነበረው። እግዚአብሔር ከመጠጥ ድሮሱስ ነበረብኝ አሁን ወጣሁኝ ምናምን ነገር ያለሽ ነበር ሊያና በጣም ነው ዛሬ ስቶሪ ላይ አርጋ ሳይ ጊዜ በጣም ነው የደነገጥኩት። በቃ ትላንትና ያ ነገር አንብቤው ደንግጬ ስለነበረ ዛሬ ራሱ ይደነገጥና እግዚአብሔር ለልጅሽ ሲል ድንግል ማርያም ከክፉ ነገር ታውቃሽ ያቺ ምታምኛት ቅዱስ ሚካኤል በዛ ደግሞ ቅዱስ ሚካኤል እያለች ፖስት ያደርገሽ ነበርና ቅዱስ ሚካኤል ድግፍግፍ አድርጎ
ከገባሽበት ችግር ያውጣሽ። የእውነት በጣም ነው የደነገጥኩት እኔ የእውነት ነው የምላችሁ ያሉትና አንዲያ ነገር ነው ማለት ነው። ሊያን ኮሜንት ላይ አያሉ አንዳንድ ጊዜ በጣም መጥፎ ኮሜንት ምጽፉ አላችሁ፣ እዛ ላይቭ ላይ ምጽፉ ሰዎች አላችሁ። የእናንተ እንጀራ ቁራሽ እንጀራ አልበላችባችሁ። እስቲ መልካም ምኞት እቺ ልጅ በቃ ለማንም ሰው ክፋት ማታስብናት። በነገራችን ሊያ እንደዚህ ካያችሁ የዋ ሰው ነው ሊያን የሚረዳት። ክፉ ሰው የሆነ አይረዳትም። የዋ የሆነ ሰው የሰው እድገት የሚመኝ ሰው ግን ሊያን ይረዳታል። እና ለማንም ሰው ክፋትን ማትመኝ ልጅ ናት። በቃ ያ ነገር ስራ ነው፣ የታወቀችበት ነው። እሱ ታወራለች። ከዛ በኋላ ደግሞ እንዲህ ያጠፋች አይነት ስሜት ከተሰማች ደግሞ ይቅርታ ነው የምትጠይቀው። ለማንም ሰው ይቅርታ ጠይቃለች። በቃ የሆነ ሰው ራስ ካልጠጥ ይቅርታ ነው የምትጠይቀውና ሁላችሁም ግን በዚህ ቪዲዮ ላይ እየገባችሁ ስቶሪ ላይ ከፈለጋችሁ እዩት። መልካም ምኞታችሁን ግለጹ። ኢየሱስ የሰማ ነው። አዎ የሰማ ነው። ደውያለሁ እኔ ደውዬ ራሴ ወረቀት ነፃ አዘጋጅቼ ናሽሎት እንደገናኛል። ሄሎ ኢየሱስ Hello, baby. Hello. I miss you. አንተና ሽሎት እንደገናኝ አንተና ሽሎት ብቻ ተገናኙ። ሁለታችሁ ተገናኙ። እኔ በነጣ ሃሌሉያ ደውሎ ነው ያደረው ለኢየሱስ። የምትሳደቡ ልጆች አራዳንን እንዳትሉ። አራዳ እናቱን ያከብራል፣ እናቱን ይወዳል። እውነት መልካምነት አዝመራ ነው የህይወት ጎተራን የሚሞላ። ይህንን ፕሮግራም ያዘጋጃችሁ በሙሉ እግዚአብሔር ያክብራችሁ። ሰው በህይወት እያለ እንደዚህ መመስገኑ መልካም ነው። የደከመ መልካም ሰው እንደዚህ ሲመሰገን ሌላ ደግሞ ይህንን መልካም ተግባር የሚከተል ትውልድ እንፈጥራለን። ሰይፉን የሚያከብር በስራው ሁሉ እሱን የሚያስቀድም ትልቅ ሀብታም አዋቂ አላዋቂ ሳይል ሁሉን ይወድ ከዘመናዊነት ይልቅ ስልጣኔን የሚከተል ዘር ግንድን ወይም ብሔርን አሊያም ሃይማኖትን ሳይሆን አመለካከትን መሰረት አድርጎ የሚሰራ በእውቀት በዝና ባለው ሀብት የማይኮራ መልካም ደግ ሰው ነው። አንዴ ስሜ መጠሪያ ልጅ ስጠኝ ይል ነበር። ወደሳለ ሰይፉ መንፈሰ ጠንካራ ሆኖ የሚወረወሩበትን ቃላቶች፣ ስድቦች፣ ነቀፋ በሙሉ አልፎ እዚህ ደርሷል። የዚህ የጀግና እናት ግን ትችላለች? አትችልም። እኔ እናት ነኝ። የኔ ስስ ጎኔ ልጄ ናት። ልጄን ሲናገሩብኝ አልወድም። የኔ ልጅ እንደዚህ ደርሶ ሰዎችን ረዳልኝ የምትል እናት ይሄ ይገባት። እውነት የምትሳደቡ ልጆች አራዳንን እንዳትሉ። አራዳ እናቱን ያከብራል፣ እናቱን ይወዳል። እውነት አራዳ ከሆናችሁ ራስን እናት ስትወድ የሰውንም እናት መውደድ አለብህ። እናቱ ስትሉ አካችሁ ጥሩ ነገር በሉለት። እናት ትደሰት። ራሳችሁን እናት እንደማስደሰት ያህል ቁጠሩት። መልካምነት ይከፍላል እና ሰይፉ ስራ ከፍሏል። አመለሰት ሙጬ ግን የቴዲ አፍሮ እቃ ነው እንደ የምትመስላችሁ? ብቻ የሆነ ነገር ትናገር። እኛ እኮ ንጉሱን ፈርተን እንጂ ብቻ የሆነ ነገር ትልበስ። የቴዲ አፍሮ ሚስት ሆና እቺ ሴት እኮ ብቻዋን እንደ ሴት መታየትም መቆምም የምትችል ሴት ናት። ሰው እንዴት ለመሰደብም ባል ያስፈልገዋል? አመለሰት ሙጬ የራሷ ካምፓኒ፣ የራሷ ስራ፣ የራሷ ፖድካስት፣ የልጆች እናት የሆነች ራሷን የምትጠብቅ የምትንከባከብ ብር የሚያመጣልኝ ባላልኝ ብላ ቤት ተቀምጣና ተኝታ የማትውል ጀግና ሴት ናት። ምንድነው የምትፈልጉት? ቆይ ቀኑ ሙሉ ቤቷ እንድትቀመጥ እንድትተኛ ነበር የፈለጋችሁት? በቃ የሆነ ነገር ብቻ ታድርግ። ቀጥታ የሚሮጠው ወደ ቴዲ አፍሮ። እዚህ ጋር ቴዲ ማድነቅ እፈልጋለሁ። እቺን ሴት የተለያዩ ነገሮች እንድትሰራ ነፃ ፍቃድ ሰጥቷታል። የፈለገችውን የምትወደውን ስራ እንድትሰራ ነፃነት ሰጥቷታልና በጣም ሊደነቅ ይገባል። ህዝቡ ግን እቺን ሴት ማድነቅ ሲገባው ጭራሽ በቃ የሆነ ነገር ብቻ ታድርግ። ሩጫው ሙሉ ወደ ባለቤቷ። እሷን መናገር ከፈለጋችሁ መተቸት ከፈለጋችሁ በራሷ ስራ ብቻዋን በቃ ወደ ባሏ መሮጥ አያስፈልግም። እኔ እንደውም እቺ ሴት ከባሏ ከቴዲ አፍሮ ካገኘችው ጥቅም ይልቅ ማለትም በዚህ በሚዲያ ላይ እንደውም እየተጎዳች ነው የምትገኘው። ስለዚህ ፕሊስ ማንኛውንም ሰው የሆነ ነገር ሲሰራ፣ ሲያወራ፣ ሲለብስ ብቻ ምንም ነገር ያድርግ፣ ያንን ሰው ብቻውን ተመልከቱት። በቃ ወደ ዘመድ፣ ወደ አዝማድ፣ ወደ ባለቤት፣ ወደ ልጅ አትሩጡ። ያ ሰው ያጠፋውን ጥፋት በምክንያታዊነት ተቹት እንጂ ወደ ሌላ ነገር መሮጥ አያስፈልግም። እቺ ሴት እንደመሆኗ የምትወደውን የመልበስ፣ የምትፈልገውን የማውራት፣ የምትፈልገውን ስራ የመስራት ሙሉ መብት አላት። የቴዲ አፍሮ ሚስት ስለሆነች ብቻ ምንም ነገር ማድረግ አትችልም የሚል ህግ ጨርሶ የለም። ስለ ልጆችሽ ንገሪኝ። በዛ ላይ ቀለበት እያየው ነው። ምንድነው ይሄ ነገር? ይሄ አግብቼ ነው። ሳቁን ምን አመጣው? ወይማ ይሄን ነገረኝ። አይ
ያው አንዳንዴ በፋሚሊ ታረጋለሽ በይፋ ደግሞ አንድ ቀን እናረጋለን ደበቅ ይበል ብለሻል ግን ዋናው ነገር አለ ነው አለ ዋናው እሱ ነው የምንፈልገው እሺ ይሄ ደማብረሰብ የደረስንበት ከፍተኛ የሆነ የዝቅታ ደረጃ ነው በፊት እኔ ሳቅ ሰፈር ውስጥ ሲሄድ እኔ እንግዲህ ፐርሰናሊ አብሮ አደጎች ይሄን ቪዲዮ ልታዩ ትችላላችሁ ታቁናላችሁ እኛ ሰፈር ስናድግ ፈረንሳይ ለጋሶን ድሮ እኛ ከምንኖርበት ቀበሌ ዝቅ ብለን ወደ 07 ወደ 06 ምናምን ይባላል 11 ቀበሌኛ 12 ቀበሌ ላይ እንደዛ ወረድ ስንል ተደብቀን በትምህርት ሰዓት አይታሰብም ጭራሽ በትምህርት ሰዓት ኮነ ማሰብም የለም ከትምህርት ሰዓት ውጪ በፈረቃ ስንመር የጧት ተማሪዎች ሆነን ቤት ምሳ በልተን ከሰዓት በኋላ ላይብረሪ ነን ብለን እንወጣለን የጎረመስን ሰሞን ቪዲዮ ቤት ይገባል ላይብረሪ ነን ብለን ስንገባ ቪዲዮ ቤት እኛ ስንገባ የምንገባውን አገባብ ዘንድሮ አልሻባብና አልቃይዳ እንደዛ አይሸፈኑም እኛ ተሸፍነን እንደምንገባው በጣም በሰቆቃ እንደዚህ በመከራችን ነው የምንገባው ከሰበል ምንም አይደለም እኮ ማለት ኖርማሊ እንሄዳለን ካለበት ቦታ ስላልሄድን ብቻ ነው ከትምህርት ሰዓታችን ውጪ ማለት ነው ማንን ፈርተን የሰፈር ሰው ፈርተን በጥፊ ወልውሎ የታምና ባዚ ሰፈር ተሰራለ ብሎ የሚያስገባ የሰፈር ሰው ኃላፊነት ቢሰማው ስለነበረ ሁሌ ደጋግሜ እነግራቸዋለሁ ብዙ ሰው ነው ያሳደገኝ ለብዙ ሰው ሪስፖንሲብል ነኝ ብዙ ሰው አመሰግናለሁ ዛሬ ሰው ለመሆኔ እኔ እናት አባቴ ወላጆቼ ብቻ አይደሉም ጎረቤቶቼ መምህራኖቼ የማዝሬ ሴት ድር አባላት የነፋዘር ሰዎች የወንድሜ ጓደኞች ራሱ ወንድሜ በቃ ሺህ ሰዎች ናቸው ታቆታላችሁ ነከሌ ብያል ጠቅስም ማህበረሰብ ኃላፊነት ስለሚሰማው አይታሰብም ትምህርት ቤት ፎርፌ ፎረፈ ሲባል ፎርፌ እየተባለ መንገድ ላይ ሁሉ የሚያልፍ ሰው ሁሉ ጮክ ብሎ ይናገራል ወደ ገቢ ተመለሰ ተገባለ ምናምን ዘንድሮ ተሰለጠነና እነዚህ ልጆች በአደባባይ እንደዚህ ሲዘሉ የሚያልፈው ሰው እያወራ በሰላም መንገዱን ይሄዳል በሞባይል ቀርጾ የለጠፈውም ሰው አለ አይሁን አንተ በለጠፍ ብታስቆም ጥሩ ነበር ወር አንዷን ጎትተዛ ለዘበኛ ወይ ለዳይሬክተር በሰጥሩ ነበር ቢሆን ግን ቀርጸ ማድረግ ራሱ እንዳወራበት አድርጎኛል እንደው ምን አለበት ልጆቼ ናቸው የሚል ሰው ቢኖር አንድ ሰው እንኳን መንገድ ላይ የ15 እና 14 አመት ሲጋራ ለኩሱ እንደዚህ ሲሄድ ፍሬንድ ዛሬ ደብሮኛል መላ የለኝም ምናምን ሲል አንስተሽ 50 ብር እና 100 ብር ምትገል ፍሬንድ እዚህ ጋር ቀፈ 100 ብር ሰጥተህ ምትሄዳለህ ነገ ከሷ ተወልድና ልጅ እንደዚህ ሲሆን ለምን አላዳናችሁልኝም ልጅን ብትል ቤት ዘግተህ ዋይ ትላለህ አያገባንም ነው የምትባለው የአያገባኝ ማህበረሰብ እየተገነባ ሄዶ የደረሰበትን ይሁት ፎርፌ ሌጋል ሆነ ስርቆት ሌጋል ሆነ የስርቆት ወሬ ራሱ አድናቆት ማግኘት ጀመረ ካለ ሰረቀ ያርግለት ድርሻው ነው ከንግድ ባንክ እየሰራው በሰው አካውንት የሞተ ሰው አካውንት ነው በስሙ አዞሮ ጀግና ነው ድርሻውን ይዞ ነው የወጣው ተባለ እፈር ማፈሪያ ነው ሰው ሌባ እንዲህ የሚል ሰው እንኳን የለም አሁን እነዚህ ልጆች ሲወርዱ እኔ በዛ በር ላይ አልፌ ቢሆን እንዴት አጠናፍሬ እንደማስገባሽ አይ ነበር ሺህ ጊዜ ጦር ሰራዊት አንቺ ከፈልሽ ዘመድ ካለሽ አያገባኝም ማረጋውን አረጋለሁ እንዳላፊለት ምን አለ አንድ ትልቅ ሰው ቆሞ መለቻው ይሄ እኮ ሜሪቱ እኮ ነው የትልቅ ሰው ከሱ በታች በድቤ በህይወት ልምድ ያሉት ልጆች መገሰጽ መመለስ እኮ ነው በእኛ ሴስ ማጠናፈርንም ይጨምራል በነገራችን ይሄ ያን ያህል እንዲህ አይነት ፓረንት ማለት ነው እንደ ፓረንት ራሱ በመካከል ከልጅ ጋር በጠረጴዛ ዙሪያ ተወያይታችሁ ቀረታይ 14 አመት ልጅ ጋር አጀንዳ ሲዛል ታይሽም ጥጉና ሲዘዋለው እንዴት አድርጎ እንደማይደግሞ ያያዋል it worked for me እኔ ሳድግ እኔ ለማሳደገውም ይሰራል ለኔ በታቾችም ይሰራል ለኔ ሰፈር ልጆችም ይሰራል መንገድ ላይ የነዳው ሲሄድ ዩኒፎርም የለበሰለች ካዩ አቁሜ አዲስ አበባ ውስጥ የትም ሰፈር ልብና ነው በቁጣታ ትምህርት ያለው ዛሬ ነው ብዬ ምናገር አይ እንደዚህ ሆኖ እንደዚህ የነምት መጥተቂያ ካላንታስ ምንድነው ሻጣ ማን ብዬ ምናገር ሰው ምን አለብን ለምድ እንደዚህ እንዲህ ከምንኖር እነዚህ ልጆች ነገጣት አሁን ይሄ ሁሉ ወጣት እንዲየጮህለት ያለ ነው እየጮኩበት ያለው ይሄ ሁሉ ወጣት ከ20 አመት በኋላ እድሜ ሰጥቶን ከኖር እዚህ ሀገር ውስጥ ሚኒስተር የሚሆነው ከነዚህ ወጣት ውጪ ይሆናል ከኡጋንዳ እናመጣ ወይ ከኬንያ ወይ ከሞምባሳ ወይ ከሩዋንዳ እናመጣ ሚኒስተር አድሚኒስትሬተር ፖሊስ ቺፍ ጠቅላይ ሚኒስተር ውጭ ጉዳይ ሚኒስተር ምናምን አገሪቷን ራን የሚያደርጉ የተለያዩ ቦታዎችን የሚይዙት ልጆች ከዚህ አሁን በ20ዎቹ መጀመሪያና በ10ዎቹ መጨረሻ ካሉ ልጆች መሃል ነው የዛሬ 20 አመት 30 አመት እንደዚህ በያጥሩ እየዘለሉ እንትን ያሉት እንደዚህ በየቲክቶኮች ማትረብ ሀገር እያሉ የሚያዋርዷትን ሀገር በእጃቸው ከሰጠናቸው በኋላ ምንድነው የሚያደርጓት አሲዘው ተበድረው ወደ ዱባይ እንደማይሄዱ በመናቃለን ሀገሪቷን አሲዘው ተበድረው በግላቸው ቤትና ጀልባ ገዝተው እንደማይሄዱ በመናቃለን ሰው ላይ ብዙ ነገር ሲያረጋጋሉ የመንግስት ንብረት ሲያወድማቃለው ጨረታ ሲያጭበረብራቃለው ለሀገር የሚገባውን ግብር ለራሱ ሲያረጋጋሉ ሀገር አሲዘው የሚበድር ትውልድ ግን እያፈራ ነው ሀገሪቷ ሙሉ አሲዘው ተበድረው ጥለው እንደማይሄዱ በደምናቀው አራታው ኃላፊነት ይሰማል እናንተ የምትዘሉት ደግሞ ሰው መናቃችሁ ጎረቤት የሌለው ይመስል ፊትሽ እየታያው አሁን ይሄ ቪዲዮ ከታየ እኔ ብቻ አይደለም ያዩት እንደው የሚያይ ወንድም ቢኖርሽ እመኛለሁ ሰው የሆነ ወንድም ቢኖርሽ
እንትና አየሁት እኮ አሚልሽ አይደለም በስነ ስርዓት ጥግሽን የሚያዝሽ ቢኖርሽ እመኛለሁ። እንደው አማረብ የባለቤቴን መቃብር በምጎበኝበት ጊዜ ያገኘሁትን ውድ ነገር ልውሰደው አልውሰደው እያልኩ ጭንቀት ውስጥ ገብቻለሁ ትለናለች የዛሬዋ ባለ ታሪካችን። ነገሩ እንዲህ ነው። በ30ዎቹ ላይ ነበር ባለቤቴ ያረፈው። እኔም 20ዎቹ አጋማሽ ላይ የምገኝ ወጣት ሲሆን ባለቤቴን በማጣቴ ሐዘኔን የምቋቋምበት አቅም አጣው። ለዚህም በየሳምንቱ መጨረሻ መቃብሩን የመጎብኘት ቦታውን የማጽዳትና ሳምንቴ እንዴት እንደነበር ያዳምጠኛል ብዬ በማሰብ ከሱ ጋር ማውራት ልማድ አደረኩ። ከጥቂት ወራት በኋላ ከባለቤቴ መቃብር አጠገብ ያለው መቃብር ማንም እንደማያጸዳው አስተዋልኩ። ቆሽሽ ብሏል። በመቃብር ድንጋዩ ላይ የማላውቀው የአንዲት ሴት ስም ተጽፏል። እሷም በአንጻራዊ ሁኔታ በወጣትነቷ ያለፈች ትመስላለች። ባሌ ካወኳቸው ሰዎች ሁሉ በጣም ደግና አሳቢ ከሆኑት አንዱ ነበር። ስለዚህ የእሱን ጎረቤት ብንከባከብለት ደስ እንደሚለው ገመትኩ። እኔም ይህችን የማላውቃትን ሴት መቃብር ማጽዳት፣ አበባ መትከል፣ በሁሉም ቅዱሳን ዕለት ሻማ ማብራት ጀመርኩ። ይህ ለ3 ዓመታት ያህል ቀጠለ። ሆኖም አንድ ቀን እንደ ልማዴ በመቃብር ቦታው ስደርስ አንድ ሰው በሴቲቱ መቃብር ፊት ቆሞ አገኘሁት። በጣም ደክሞና የቆሸሸ ይመስል ነበር። በዛ ላይ ስጠጋው ሲጋራ ይሸታል። ራሴን አስተዋወቅኩትና ለምን መቃብሩን ስንከባከብ እንደቆየው ሳስረዳው ማልቀስ ጀመረ። ሴቲቱ ታናሽ እህቱ እንደሆነች አወቅኩ። እሱ በአልኮል ሱሰኝነቱ የተነሳ ከቤተሰቡ ጋር ለረጅም ጊዜ ተለያይቶ ነበር። ቀብሯ ላይ እንኳ አልተገኘምና መቃብሯ የት እንዳለ አያውቅም። ወላጆቹንም በዚህ 3 ዓመት ውስጥ በሞት አጥቷቸዋል። እናም እሱ የቤተሰቡ የመጨረሻ በህይወት ያለ ሰው እንደመሆኑ መጠን የእህቱን የመጨረሻ ማረፊያ ቦታ ለመፈለግ ወስኖ የዛኑ ቀን ቢጀምር በኔ አማካኝነት ወዲያው አገኘ። ባደረኩት ድርጊትም እጅግ ከመደሰቱ አልፎ ስሜታዊም ሆነ። ከዚያ በኋላ በየሳምንቱ መጨረሻ ማለት ይቻላል የጠፉ የምንወዳቸውን ሰዎች ለመንከባከብ መገናኘት ጀመር እና እሱ ቀስ በቀስ ሱሱን እየተወ ወደ ህይወት ሲመለስ ስራ ሲያገኝና እንደገና ጤናማ ሲሆን አየሁት። አንዴ እንደገና የሚቆምበት ጠንካራ መሬት ካገኘ በኋላ ተጫዋች፣ ብልህና ማራኪ ውበቱ እያየሁት ተመለሰ። እናም ከመቃብር ስፍራው ውጪ አብረን ጊዜ ማሳለፍ ጀመር። እሁድ የምነግርሽ ነገር አለ ብሎ ተቀጣጥረናል። እንደሚመስለኝ ከሆነ የጋብቻ ጥያቄ ሊያቀርብልኝ ነው። እናም የባለቤቴን መቃብር በመጎበኝበት ጊዜ ያገኘሁት ውድ ነገር እሱ ነው። እሺ ልበለው ወይስ ትንሽ ጊዜ ልቆይ? እሺ ካልኩት የባለቤቴን ቤተሰቦችስ እንዴት ብዬ በሙሉ አይን እመለከታቸዋለሁ? ምን ትመክሩኛላችሁ? ዛሬን